ይህ የሬዲዮ ሞዲ ድምጽ ነው። ጤና ይስጥልኝ በመላው ዓለም የምትገኙ የሬዲዮ ሞዲ ታዳሚያን እንደምንሰንብታችኋል። ትኩስና አበይት ወቅታዊ የስፖርት ዜና አለን። ዜና እናሰማለን። ከስፖርት ዜናው ጋር አብሬያችሁን ቆየው ዳጅ ነኝ። ከአንድ የመሸጋገሪያ ሙዚቃ በኋላ ተመልሰን እንገናኛለን። ቆይታችሁን ከኛ ጋር አድርጉ። ክቡራትና ክቡራን የሬዲዮ ሞዲ ታዳሚያን በመከታተል ላይ የምትገኙት ከመካከለኛው ምስራቅ ፋርስ ባህረ ሰላጤ የሚሰራጭላችሁን የሬዲዮ ሞዲ ድምጽ ነው። በቀጥታ ወደ ስፖርት ዜናው እናልፋለን። የ2027 የአፍሪካ ዋንጫ ምድብ ማጣሪያ የኢትዮጵያ ብሔራዊ ቡድን ባለፈው ቅዳሜ ሳቶሜና ፕሪንሲፕ የተባለውን የብሔራዊ ቡድን 3-0 በሆነ ውጤት ስታሸንፍ የኢትዮጵያ ብሔራዊ ቡድን ዋሊያዎች ማለት ነው 3-0 በሆነ ውጤት ረቷቸዋል። በ23ኛው ደቂቃ ላይ ከናን ማርከን አንድ ጎል የመጀመሪያውን ግብ ሲያስቆጥር በ32ኛው ደቂቃና በ78ኛው ደቂቃ ላይ አቤል ያለው ሁለት ግቦችን በማስቆጠር የኢትዮጵያ ብሔራዊ ቡድን ዋሊያ 3-0 በሆነ ውጤት ከሜዳው ውጪ ሊያሸንፍ በቅቷል። ይህ የደርሶ መልስ ጨዋታ ኢትዮጵያ በያዝነው ሳምንት ማክሰኞ ማርች 31 2026 ዓ.ም በድሬዳዋ ስታዲየም ከቀኑ 10 ሰዓት በኢትዮጵያ ሰዓት አቆጣጠር የመልስ ጨዋታውን ታደርጋለች። ይህ ጨዋታ በጉጉት ነው የሚጠበቀው። በድሬዳዋ ከተማ ያሉ ነዋሪዎች እግር ኳስ ጨዋታውን እንደሚከታተሉ ባለሙሉ ተስፋ ነን። ይህን ጨዋታ ለመከታተል የምትፈልጉ በፌስቡክ ላይቭ ፉትቦል ኢትዮጵያ ከሳቶሜ ፕሪንሲፕ ጋር የምታደርገውን ጨዋታ ብላችሁ በቀጥታ ብትጽፉ በፌስቡክ ላይቭ ቀጥታ ጨዋታውን ማየት ትችላላችሁ። ከዛ በተረፈ በጉግል ላይም እንደዚህ ቀኑና ሰዓቱን ጠቅሳችሁ ብትጽፉ ላይቭ የሚተላለፍባቸውን ጣቢያዎች ያሳያችኋል። ከዚህ ውጪ ከኢትዮጵያ ውጭ ናችሁ ለምትከታተሉ ደግሞ በፉትቦል ላይቭ በሚል አፕሊኬሽን በቀጥታ ጨዋታውን መከታተል ትችላላችሁ። የኢትዮጵያ ቴሌቪዥን ስርጭት ጣቢያ በቀጥታ ይህን ጨዋታ ያሰራጨዋልና ጨዋታውን እንዳያመልጣችሁ። የፊታችን ማክሰኞ ማርች 31 2026 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሳቶሜ ፕሪንሲፔ ከኢትዮጵያ ብሔራዊ ቡድን ዋሊያ ጋር በድሬዳዋ ከተማ በድሬዳዋ አዲስ ስታዲየም ምርጥ በሆነ ስታዲየም ጨዋታው ይካሄዳል። ጨዋታውን እንዳያመልጣችሁ በጥሞና እየተከታተላችሁ ዘና ፈታ እንድትሉ እንጋብዛለን። ኢትዮጵያ በምድብ ድልድሏ ከቡርኪና ፋሶ፣ ግብጽና ከጊኒ ቢሳው ጋር ተደልድላለች። ከባድ ጨዋታ ነው። ኢትዮጵያ በሶስተኛ ደረጃ 6 ነጥብ በመያዝ ቅዳሜ በተደረገው ጨዋታ ተንጠረዡን ስትከተል ግብጽ በአንደኛ፣ ጊኒ በሁለተኛ እንዲሁም ቡርኪና ፋሶ በሶስተኛ 6 ነጥብ ይዘው ለቀጣይ ጨዋታ እየተጠባበቁ ነው ማለት ነው። እንግዲህ የምድብ ጨዋታ ከባድ ተፎካካሪዎች ያሉበት ሰንጠረዥ ነው ኢትዮጵያ ያለችው። በአፍሪካ የእግር ኳስ ዋንጫ ለመጀመሪያ ጊዜ በ2026 የሚደረገው የዓለም እግር ኳስ ጨዋታ ላይ 10 የአፍሪካ ቡድኖች ሊሳተፉ እንደተፈቀደላቸው የደረሰን ዜና ያስታውቃል። ምናልባት የኢትዮጵያ ብሔራዊ ቡድን ጥሩ ነጥብ ይዞ የሚያልፍ ከሆነና በማጣሪያዎቹ ጥሩ ደረጃ ሰንጠረዥ ላይ ከተቀመጠ ማን ያውቃል ለዓለም እግር ኳስ ዋንጫ የኢትዮጵያ ብሔራዊ ቡድን ሊያልፍ እና ሊደርስ ይችላልና መልካም ዕድል ተመኝተናል። ኢትዮጵያ ብሔራዊ ቡድን ዋሊያ። ለዛሬ ያቀረብኩላችሁ የስፖርት ዜና በዚህ ይጠናቀቃል። በቀጣይ ትኩስ ዜና እስክንገናኝ ድረስ መልካም ጊዜ በያላችሁበት ጤና ይስጥልኝ። ስፖርት ለጤንነት ለወዳጅነት ስፖርት ለአካል መጎመሻ ስፖርት የመንፈስ ማደሻ